ሰላም ሰላም እንዴት ናችሁ? የአንፍሎ ሚዲያ ቤተሰብ እኔ ስሜ ሽናፊ ይባላለሁ። ይሄ የአንፍሎ ሚዲያ ነው። እንደተለመደው ዛሬ ደግሞ አዲስ ነገር ይዤ መጥቻለሁ። እሱም ደግሞ ሰው ጋር ስንቀያየም ወይስ ስንጣላ እንዴት አድርገን ይቅርታ እንጠይቃለን በኦሮምኛ የሚለውን አጠር ባለ መንገድ ወይ አጠር ባለ መልክ አስተምራችኋለሁ። እስከ መጨረሻ ተከታተሉኝ እያልኩኝ ይህንን ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ደግፉኝ እላለሁ። እቺ ስክሪን ላይ የምታየው የደውል ምልክት እየጫናችሁ ሰብስክራይብ በማድረግ ደግፉኝ እላለሁ። አሁን ቀጥታ ወደ ቱቶሪያሉ እንሂድ። እሺ እንጀምር። ያው ቅድም እንደገለጽኩ ዛሬ የምንማረው የይቅርታ መጠየቂያ መንገዶች በአፋን ኦሮሞ እንማራለን። እንዴት አድርገን አንድ ሰው ጋር ስንቀያየም ይቅርታ መጠየቅ እንዴት እንችላለን የሚለው አብረን እንማራለን። በደንብ ተከታተሉኝ እስከ መጨረሻ። የሆነ ቁም ነገር እንደምትይዙ አደርጋለሁ። እስከ መጨረሻ በጽሞና ተከታተሉኝ እላለሁ። መልካም ቆይታ። ለም ባየን ስትገድ ለም በጣም አዝናለሁ። ማለን ስጎዴ ቶላ ምን አደረኩ ቶላ ደኮራ ማፋፍቴ አርገን ለምን ቀረት መቃዋ ቀዮትን ሆማይን አገኝ በእግዚአብሔር ስም ምንም አልሰማውም። አንስ ከበጄ ወረቃዋ መቻ ሲፊን እርግኔ አንተን አክብረ የጥሪ ካልድ አላኩልህምን አሃ ነንራንፈት ማሎ ናዲስካ ኦ ረስተው ነበር እባክህ ይቅርታ ሆማሚት ይስ ምንም አይደለም ተው ይፈማ ናፍቆቴ ፍቅር ብለኸኛል። ይፈማ ናፍቆቴ ፍቅር ብለኸኛል። ገለቶም አመሰግናለሁ። ይፈማ ይቅርታ ባየን ገድ በጣም አዝናለሁ። ናዲስ ማሎ ይቅርታ አደርግልኝ እባክህ። ይፈማ በዲን ሆቲ ይቅርታ የእኔ ጥፋት ነው። ሆማሚት ምንም አይደለም። ራኮ እንቀቡ ችግር የለውም። ቶሌ እሺ ዋይ ኢሳ ሁንደ እገድ ወይ ደግሞ እራንፈድ ማለት እንችላለን። ዋይ ኢሳ እንደ ደገድ ወይም እራንፈድ ማለት እንችላለን። ሁሉንም ነገር እርሳው። ቶሌ ገለቶም እሺ አመሰግናለሁ። እኔም ሁላችንም በጣም አመሰግናለሁ። የዛሬ ፕሮግራም እዚህ ላይ እናበቃለን። ቀጣይ በሌላ ፕሮግራም የምንገናኝ ታው እያልኩ ይህንን ዩቲዩብ ቻናል እስከ ዛሬ ድረስ ሰብስክራይብ ያደረጋችሁ ሰዎች በጣም እጅግ አድርጌ አመሰግናለሁ። ያደረጋችሁ ሰዎች ደግሞ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ ደግፉኝ እላለሁ። እንደዚህ እያልን ጨርሰናል። ቀጣይ ከምንገናኝ ቸር ሰንበቱ። ያው